በሩ በቅርቡ ይዘጋል። ይህ ቃሉን ባልታዘዙ ክርስቲያኖች ምክንያት ልቡ በሐዘን የተሰበረው የኢየሱስ ክርስቶስ ድምፅ ነው። የሰው ልጆች ሆይ በተዘረጉ የፍቅር ክንዶቼ እየጠበቅኳችሁ ነው። በምድር ሳሉ ይዘምሩ ያመልኩና ይጸልዩ የነበሩ አሁን ግን በገሃነም ውስጥ እሳቱ አቃጠለኝ እያሉ የሚጮኹ በሚሊዮን የሚቆጠሩ ክርስቲያኖች እንዳሉ ታውቃላችሁ። እኔ ክርስቲያን ነኝ፣ ቤተ ክርስቲያን እመላለሳለሁ ስላላችሁ ብቻ ከገሃነም እሳት የምታመልጡ ይመስላችኋል? ለእህታችን የተገለጠው አስደንጋጭ የገሃነም ራእይ ይህንን ቅዠት ሰብሮታል። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 7 ቁጥር 19 ላይ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። እንዲሁም በዮሐንስ ወንጌል ምዕራፍ 15 ከቁጥር 2 እስከ 6 ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል፣ እነርሱም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል የሚለው ለዚህ ነው። ይህንን ቪዲዮ ሳታዩ ዛሬ ማታ እንዳትተኙ፣ ምክንያቱም ነገ ጠዋት ንስሐ ለመግባት በጣም ዘግይቶ ሊሆን ይችላል። ጌታ ከምታስቡት በላይ ፈጥኜ እመጣለሁ ይላል። ነገር ግን ጥያቄው እናንተ ዝግጁ ናችሁ ሆይ የሚለው ነው። በታኅሳስ ወር 2011 ዓመተ ምህረት ጌታ እኔንና እህት ወንድሞቼን ወደ እርሱ መለሰን። አባታችን ፓስተር ቢሆንም ሁላችንም ወደ ኋላ አፈግፍገንና ከጌታ ርቀን ነበር። ወላጆቻችን ፊትና በቤተ ክርስቲያን እናስመስል ነበር። ነገር ግን በትምህርት ቤትና እነርሱ በሌሉበት ጊዜ በኃጢአት የተሞላ ሕይወት ነበር የምንኖረው። እንዋሽና ደስ ያለንን እናደርግ ነበር። ነገር ግን እግዚአብሔር ተአምር አደረገና ከእህቶቼ ሁለቱ አንድ ወንድሜ እና እኔ ንስሐ ገብተን ራሳችንን እንደገና ለእግዚአብሔር ሰጠን። ራሳችንን ለእግዚአብሔር ስንሰጥ በትጋት ጸሎት እርሱን ለመፈለግ ወሰንን። ኃይሉን ለመለማመድ ፈለግን። በእውነት እርሱን ከፈለግነው እርሱ እንደሚመልስልንና እኛንም እንደሚያነጋግረን እርግጠኞች ነበርን። የመንፈስ ቅዱስን ጥምቀት በጣም እንፈልግ ነበር። አንድ ቀን ስንጸልይ ታናሽ እህቴ ሎይስ መላእክትን እያየች እንደሆነ ተናገረች። የመንፈስ ቅዱስ ሕልውና ክፍሉን ሞላው። ሌላኛዋ ታናሽ እህቴ ሲጳራ በልሳን መናገር ጀመረች። እኔም እግዚአብሔር እንዳያልፈኝ እየለመንኩት ወደ እርሱ ጮኽኩ። እግዚአብሔርም ሰማኝና በመንፈስ ቅዱስ ተጠመቅኩ። ቆይቶ ለ5 ቀናት ለመጾምና እግዚአብሔርን ለመፈለግ ወሰንን። በዚያን ጊዜ መጽሐፍ ቅዱስን እናነባለን፣ የምስጋናና የአምልኮ መዝሙሮችን እንዘምራለን። አራታችንም አብረን መጸለይ ጀመርን። በጾማችን በ5ኛው ቀን ላይ ነበር። ከቀኑ 9 ሰዓት አካባቢ ተስፋ ቆርጠን ነበር እና እግዚአብሔር ለመመለስ ፈቃደኛ አልሆነም ብለን አሰብን። ምንም እንኳ መጀመሪያ ላይ ጾማችንን ከቀኑ 10 ሰዓት ላይ ለመፍታት አቅደን የነበረ ቢሆንም አብረን ጸልየን ጨረስን። እኔ ግን አሁንም የመጸለይ ፍላጎት ስለነበረኝ ጸሎቴን ለመቀጠል ወደ ሌላ ክፍል ገባሁ። ስጸልይና እግዚአብሔርን በምስጋና እንዲሞላኝ ስጠይቀው በልሳን መናገር ጀመርኩ። ማመን አቃተኝ። በዚያኑ ቀን ሌሊት ላይ ለብቻዬ ለመጸለይ ገባሁ እና በልሳን እየጸለይኩ ሳለ ጌታ ሊያነጋግረኝ ጀመረ። ከዓለም መለየት። ጌታ እንዲህ አለኝ፣ ከማንኛውም አይነት ሱስ፣ የማኅበራዊ ሚዲያ፣ የቲቪ እና የፊልም ሱስን ጨምሮ መራቅ አለባችሁ አለኝ። ምክንያቱም እርሱ በሕይወታችን ውስጥ የመጀመሪያው ቅድሚያ የምንሰጠው መሆን ይፈልጋል። በመቀጠልም እንዲህ አለኝ፣ በማንኛውም ጊዜ በእውነት ወደ እኔ ብትጮኹ እኔ እሰማችኋለሁ ሲለኝ ጌታ የነገረኝን ይህንን መልእክት ለእህት ለወንድሞቼ ሰጠኋቸው። ከዚያም አብረን መጸለያችንን ቀጠልን። ጌታም ተጨማሪ መልእክቶችን ይሰጠን ጀመር። በተለይ ለእህቴ ለሲጳራ እና ለእኔ መናገር ጀመረ። እንዲህ አለን፣ በቶሎ እመጣለሁ፣ አመጣጤ በሌሊት እንደ ሌባ ይሆናል። ስለዚህ በእውነት የእኔ የሆኑት እነማን እንደሆኑ አውቃለሁ። ሰዎች እኔ እንደምመጣ ሲነገራቸው ከአሁን በኋላ ትኩረት አይሰጡም፣ ምክንያቱም ዘግይቷል ብለው ስለሚያስቡ ነው። አመጣጤ ከአሁን በኋላ አይዘገይም፣ ከምታስቡት በላይ ፈጥኜ እመጣለሁ። ነገር ግን እናንተ ዝግጁ መሆን አለባችሁ፣ ምክንያቱም እኔ የምመጣው ለቅዱሳን ብቻ ነው። በቅድስና ሕይወት የምትኖሩ ከሆነ ከእኔ ጋር ወስዳችኋለሁ። እኔ የምመጣው በቅድስና ሕይወት ለሚኖሩት ብቻ ነው። ብዙ ክርስቲያኖች እኔ ስመጣ ዝግጁ አይሆኑም፣ ወደ ኋላም ይቀራሉ። አሁን በሩ ክፍት ነው፣ ነገር ግን በቅርቡ ይዘጋል አለኝ።
በሩ ሳይዘጋ በፊት ንስሐ ግቡ። የሰው ልጆች ሆይ በተዘረጉ የፍቅር ክንዶቼ እየጠበቅኳችሁ ነው። ሕይወቴን የሰጠሁት ለእናንተ ነው፣ ለሰው ልጆች ነው። ለእናንተ ካለኝ ፍቅር የተነሣ ነው። ሰማይ ምን ያህል ክቡር እንደሆነ አታውቁም። የሰው አእምሮአችሁ ይህን ለመረዳት በጣም ትንሽ ነው። ነገር ግን እናንተን ለማዳን ለእናንተ ለመሞት ስል ክቡር የሆነውን ሰማይ ትቼ በዚህ በኃጢአተኛ ምድር ላይ ተመላለስኩ። ለእናንተ ምን ያህል እንደ ተሰቃየሁ አታውቁም። በቲቪ ላይ ከምታዩት በላይ የከፋ ነበር። በማንኛውም ፊልም ላይ ከሚያሳዩት የከፋ ነበር። ለእናንተ ያለኝ ፍቅር ያን ያህል ነው። ለእናንተ ስል ሁሉንም ነገር ትቻለሁ። እናንተስ እኔን ያን ያህል ትወዱኛላችሁ? ለእኔ ስትሉ ሁሉንም ነገር ለመሰዋት ፈቃደኛ ናችሁ? ምክንያቱም ለእናንተ ያለኝ ፍቅር ያን ያህል ታላቅ ነው። ከእኔ ርቃችሁ በሄዳችሁ ጊዜ በእኔ ላይ ምን ያህል ሕመም እንዳሳደራችሁብኝ አታውቁም። ብታውቁ ኖሮ አታደርጉትም ነበር። ጌታ ይህን ሲናገር በልቡ ውስጥ የሚሰማው ይህ ሕመም እንዳለ ማወቅ ትችላላችሁ። የኢየሱስ ሕመም ተሰማኝ። ለእርሱ ስንል ልንተዋቸው የሚገቡ ነገሮች እንዳሉ፣ ዓለምን ትተን ለክብሩ ልንኖር እንደሚገባ ነገረኝ። እንዲህ አለ፣ ብርሃን እንደ ጨለማ ከሆነ እንዴት ብርሃን ተብሎ ሊጠራ ይችላል? ለዓለም ብርሃን ለመሆን ከዓለም የተለያችሁ መሆን አለባችሁ አለኝ። ክህደትና ሐሰተኛ ነቢያት። ጌታ እንዲህ አለ፣ ክህደት ወደ ዓለም መጥቷል። ብዙ ሐሰተኞች ነቢያት ወደ ዓለም መጥተዋል። ከገሃነም የሆኑ ትምህርቶችን እያስተማሩና ነፍሳትን ወደ ገሃነም እየመሩ ነው። ጠንቃቆች መሆን አለባችሁ፣ ተአምራትንም አትከተሉ። ሐሰተኞች ስለ ምድራዊ ስኬት ብቻ እየሰበኩ ኀጢአትን ፈጽሞ አይኮንኑም። አሁንም ሰባኪዎች ሁሉ የሚያወሩት ስለ ምድራዊ ስኬትና ስለ ገንዘብ ብቻ ነው። ነገር ግን ነፍሳችሁ በገሃነም የምትቃጠል ከሆነ ገንዘብ ምንድን ነው? ያላችሁን ሁሉ ሽጡና ገንዘቡን ለድሆች ስጡ፣ ከዚያም ተከተሉኝ አላልኳችሁምን? ገንዘብን መውደድ የክፋት ሁሉ ሥር ነው። በገንዘብ አትታለሉ። ብዙ ክርስቲያኖችን ያሳሳታቸው ይሄ ነው። የሚያስቡት ነገር ሁሉ ኪሳቸውን መሙላት እና ቤተ ክርስቲያናቸውን መሙላት ብቻ ነው። ነገር ግን ንስሐን ፈጽሞ አይሰብኩም። በምድር ላይ ሳላችሁ ገንዘብ እንደሚያስፈልጋችሁ አውቃለሁ። እኔም የሚያስፈልጋችሁን እሰጣችኋለሁ። የተቀረው ውድ ሀብታችሁ በሰማይ በሰላም ይቀመጣል። የምትመኙትን ብልጽግና ሁሉ ዝገትና ብል ሊያጠፋው በማይችልበት በሰማይ ይቀመጥላችኋል። ይህች ምድር በእሳት ልትጠፋ ነው፣ ምንም ነገር አይተርፍም። በሐሰተኞች ነቢያት ምክንያት ወደ ገሃነም በሚነዱ ነፍሳት ሁሉ ልቤ ያዝናል። እነሱም አብዛኛዎቹ ናቸው። በጣም ጥቂት ፓስተሮች ናቸው ቃሌን የሚሰብኩት። በጣም ጥቂቶቹ ናቸው ንስሐን የሚሰብኩት። ብዙ ተከታዮች ቢኖሯቸውም ወይም ተአምራትን ቢያደርጉ ምንም አይደለም። ሰይጣን እንኳ ተአምራትን ሊያደርግ ይችላል። ተአምራትን አትከተሉ። በመጨረሻው ቀን ብዙዎች ወደ እኔ መጥተው በስምህ ተአምራትን አድርገናል እንደሚሉኝ፣ እኔ ግን አላውቃችሁም ብዬ እንደምመልሳቸው በቃሌ የተናገርኩት ለዚህ ነው አለኝ። እግዚአብሔር ጸሎታቸውን ይሰማል። ኢየሱስ ደግሞ ከእግዚአብሔር ለመጠየቅ ምንም አይነት ከባድ የሚባል ነገር ስለሌለ ለመጠየቅ ፈጽሞ እንዳንፈራ ስንጸልይ ሁል ጊዜ ጌታ እንደሚሰማን በእርሱ ላይ እምነት እንዲኖረን ነገረኝ። አንዳንዴ ስንጸልይ ሰይጣን በተለያዩ ውሸቶች እየመጣ እግዚአብሔር እየሰማችሁ አይደለም ይላል። ነገር ግን እርሱን አትስሙት። አንዳንዴ እግዚአብሔር ዝም ሊል ይችላል። ነገር ግን ስትጸልዩ ይሰማል። ስትጸልዩ አንዳንዴ መልሱ ወዲያውኑ ሊመጣ እንደሚችል፣ ሌላ ጊዜ ግን እግዚአብሔር ታጋሾች እንሆንና በእርሱ እንድንታመን ስለሚፈልግ የተወሰነ ጊዜ ሊወስድ እንደሚችል ነገረኝ። መልሱ ሁል ጊዜ ይመጣል፣ ምክንያቱም ለሚጠይቅ ሁሉ ይሰጠዋል የሚለው የእርሱ ተስፋ ነው። የጣዖት አምልኮ አደጋ። ጌታ የጣዖት አምልኮን አደጋ ነገረኝ። ታናሽ ወንድሜ በካቶሊክ ትምህርት ቤት ነበር የተማረው። በሀገሬ ካሉ ምርጥ ትምህርት ቤቶች አንዱ ነው። ነገር ግን የጣዖት አምልኮ እንዲፈጽሙ ይገደዱ ነበር። ሁሉም ተማሪዎች ቅዳሴ ማክበርና ለምስሎች ወይም ለሐውልቶች መስገድ ነበረባቸው። ኢየሱስ ግን ስላዘዘን ወንድሜ ያንን ትምህርት ቤት መልቀቅና ከጣዖት አምልኮ ንስሐ መግባት ነበረበት። በማንኛውም መንገድ ጣዖት አምልኮ የምትፈጽሙ ከሆነ እባካችሁ ንስሐ ግቡ፣ ካልሆነ ወደ ገሃነም ይወስዷችኋል። ለምስሎች አትስገዱ። ከእግዚአብሔር በላይ ማንኛውንም ነገር
አትውደዱ፣ ማለትም እምነታችሁን ከእግዚአብሔር በቀር ለሌላ ለማንም አትስጡ፣ እርሱ ጣዖት ይሆንባችኋል። ጌታ በሕይወታችሁ ውስጥ አንደኛ መሆን ይፈልጋል። በተጨማሪም የክርስቶስ ተቃዋሚ ወይም ሐሰተኛው ክርስቶስ በቅርቡ እንደሚመጣና ብዙዎችን እንደሚያታልል ነገረን። ሐሰተኛው መሲህ ብዙ የስድብ ነገሮችን እንደሚያደርግ፣ ነገር ግን ጌታ እንደሚቀጣው ተናግሯል። የክርስቶስ ተቃዋሚ ቀድሞውኑ በምድር እንዳለና ብዙ ሰዎችም ቀድሞውኑ እየተከተሉት እንደሆነ ነገረን። እርሱ ሐሰተኛው መሲህ መሆኑን አያውቁም። እናም በሚሊዮኖች የሚቆጠሩ በእውርነት እየተከተሉት ነው። እርሱ በጣም በቅርቡ ግልጽ በሆነ መንገድ ይነሳል። ነገር ግን እኔም በቅርቡ እመጣለሁ አለን። ለጠፉት ወንጌልን መስበክ። ጌታ በመቀጠል ከእግዚአብሔር መንግሥት ለጠፉት ወንጌልን መስበክ የእያንዳንዱ ክርስቲያን ግዴታ እንደሆነ ተናገረ። ብዙዎች እንደጠፉና በገሃነም ወደ ዘላለም ፍርድ ጥፋት እየሄዱ እንደሆነ ነገረን። የእኛ ግዴታ እነሱን ማስጠንቀቅና የት መሄድ እንደሚፈልጉ የራሳቸውን ምርጫ እንዲያደርጉ መተው ነው። ጌታ ኢየሱስ ክርስቶስ ወንጌልን ብናካፍላቸው እንኳ በማንኛውም ሰው ላይ ፈጽሞ እንዳንፈርድ፣ እነሱ ፈጽሞ ንስሐ አይገቡም እንዳንል አስጠነቀቀን። ንስሐ መግባት እንደማይችሉ እንዴት ታውቃላችሁ? መፍረድ የእናንተ ተግባር አይደለም አለን። ኢየሱስ ሰዎች ንስሐ እንዲገቡ ማስጠንቀቅ እንዳለብንና ሰዎች ይጠሉኛል ብላችሁ በመፍራት ስለ ገሃነም ከማስጠንቀቅ ወደ ኋላ እንዳትሉ አለን። ከሲኦል የመዳኛውን መንገድ የምሥራቹን ወንጌል ስትነግሯቸው ብዙዎች ይጠሏችኋል። የቤተሰብ አባላት እንኳ ብዙዎቹ ይጠሏችኋል። ነገር ግን ልታስጠነቅቋቸው ይገባል። የማንንም ፍቅር አጣለሁ ብላችሁ አትፍሩ፣ ምክንያቱም የኔ ፍቅር እነሱ ሊሰጧችሁ ከሚችሉት ፍቅር ሁሉ ይበልጣል። የኔ ፍቅር ያለ ምክንያት የሚወድና የጠራ ንጹሕ ነው። ገሃነም አስፈሪ ቦታ ነው። እናም ለአንድ ሰው በእውነት ፍቅር ካላችሁ አሁን በማስጠንቀቃችሁ ቢጎዱና ከገሃነም ቢያመልጡ ትመርጣላችሁ። በማንኛውም ሰው ላይ አትፍረዱ። ብቸኛው ፈራጅ እኔ ነኝ። ነገር ግን እያንዳንዱ ሰው የራሱን ውሳኔ ማድረግ እንዲችል ለሁሉም ሰው ማስጠንቀቅ አለባችሁ። እውነቱን ንገሯቸው። የሚያምኑት ወደ እኔ ይመጣሉ፣ የማያምኑት ግን ለራሳቸው ፍርድ ይሆንባቸዋል። በገሃነም ውስጥ ለዘላለም የሚቆጩበት የዘላለም የጸጸትና የስቃይ ቦታ ነው። ብዙ ሰዎች ጌታ መሐሪ አምላክ ስለሆነ ገሃነም የለም ይላሉ። እግዚአብሔር መሐሪ መሆኑ እውነት ነው። ነገር ግን ከእርሱ ዘወር የሚሉትን ይቀጣል። እኔን እንኳ ሳያውቁ ኃይሌን ፈጽሞ ሳያውቁ እንዴት ስለ ፍርዴ ሊያወሩ ይችላሉ? እውነተኛ ገሃነም አለ። እናም የሰው ልጆች ማስጠንቀቅ አለባችሁ። የራሳቸውን ምርጫ ያድርጉ። ገሃነም አስፈሪ ቦታ ነው። ማንም እዚያ ስፍራ እንዲደርስ የኔ ፈቃድ አይደለም። ጌታ ይህን ሲናገር ሕመሙ ተሰማኝ። ዓለም በመታለሏ የተሰማው የልብ ሕመም ስለ ገንዘብና ምድራዊ ስኬት ብቻ በሚያወሩ ሐሰተኞች ነቢያት በሚታለሉ ሕዝቦች ላይ ያለው ርኅራኄ ተሰማኝ። በኀጢአት ውስጥ የሚኖር ሰው ካወቃችሁ እውነቱን ነግራችሁት በዚያ ምክንያት ቢጠላችሁ ይሻላል እላችኋለሁ። የራሱን ውሳኔ እንዲያደርግ ዕድል ሰጥታችሁታል። ወደ እግዚአብሔር በሚስብ በፍቅርና በርኅራኄ መንገድ አድርጉት። ከዚያ ሰው ደም ዕዳ ነጻ ትሆናላችሁ። ፈቃደኛ እና ታዛዥ የሆኑ ሰዎች ይፈለጋሉ። ጌታ የቤተ ክርስቲያን ትልቅነት ወይም ትንሽነት እንደማያሳስበው ነገረን። ምክንያቱም እርሱ የሚያሳስበው ብቸኛው ነገር ቃሉ ብቻ ነው። እርሱ የሚፈልገው ቃሉን መታዘዝ ብቻ ነው። ማንንም ሰው መጠቀም እችላለሁ፣ ነገር ግን የምፈልገው ፈቃደኛ የሆነን ልብ ነው። በእኔ የሚያምኑ እኔ ካደረግኩት ይልቅ ይበልጥ ነገር እንደሚያደርጉ በቃሌ ተስፋ ሰጥቻቸዋለሁ። ቃሌ አይለወጥም። የምጠቀመውን ሰው እፈልጋለሁ። የምፈልገው ፈቃደኛ ልብ ብቻ ነው። እኔም እጠቀምበታለሁ። ማንንም ሰው መጠቀም ስጀምር ያ ሰው ራሱን ልዩ ሰው እንደሆነ አድርጎ ማሰብ የለበትም። ለእኔ ሁሉም ሰው እኩል ነው። መታበይ ግን የለባችሁም። ከእኔ ይልቅ ራሳችሁን ካሳያችሁና ካስከበራችሁ ግን እቀጣችኋለሁ ሲል ተናገረን። ጌታ ሰይጣን በእርሱ ፊት አቅመቢስ እንደሆነ ነገረን። ለዚህ ነው እርሱን መፍራት የማይገባው። ሰይጣን ያለው ብቸኛው ኃይል የተሰጠው ብቻ ነው። ጌታ በእውነት የእርሱ ተከታይ ማን እንደሆነ ያውቅ ዘንድ እናንተን እንዲፈትን ተፈቅዶለታል። ከዚያም ጌታ ሰይፍ አሳየኝና በዚህ ሰይፍ ጠላትን እንደምናሸንፈው ተናገረኝ። እርሱም የእግዚአብሔር ቃል ነው።
ከጥቂት ቀናት በኋላ በቤት ውስጥ ከቤተ ክርስቲያን ከመጡ ጥቂት ወንድሞችና እህቶች ጋር ጸሎት እያደረግን ነበር እና ቀኑን ሙሉ ወደ እግዚአብሔር ስንጮህ ውለን እስከ እኩለ ሌሊት ጸለየን። እህቴ ሲጳራና እኔ ጎን ለጎን ተንበርክከን በሙሉ ልባችን እየጸለይን ሳለ በድንገት በጣም ደማቅ ብርሃን ከሰማይ ወረደ። በክፍሉ ውስጥ የነበሩት አብዛኞቹ ሰዎች አዩት። በድንገት በከፍተኛ ስቃይ የሚጮኹ ድምፆችን ሰማን። በቢሊዮን የሚቆጠሩ ሰዎች ድምፆች በስቃይ ይጮኹ ነበር። የገሃነም ክዳን የተከፈተ ያህል ነበር። በክፍሉ ውስጥ የነበሩት ሁሉ ድምፁን መስማት ይችሉ ነበር። ከገሃነም የመጡ ድምፆች መሆናቸውን ስላወቅን ደነገጥን። እንዴት እንዳወቅን አላውቅም። ነገር ግን በመንፈሳዊው ዓለም ቀደም ሲል የማታውቋቸውን ነገሮች ወዲያውኑ ታውቃላችሁ። ዝም ብላችሁ ታውቁታላችሁ። የእግዚአብሔርን ምሕረት እየለመንን መጸለይ ጀመርን። አፌን ስከፍት በልሳን መናገር ጀመርኩ። ጌታ በክፍሉ ውስጥ ላለን ሰዎች ሁሉ መናገር ጀመረ። እንዲህ አለን፣ አሁን በገሃነም ካሉ ከነዚህ ሰዎች መካከል ብዙዎቹ በምድር ላይ ሳሉ ክርስቲያኖች ነበሩ። ይዘምሩ፣ ያመልኩ፣ ይጸልዩ ነበር። ነገር ግን በእውነት ንስሐ ስላልገቡ ገሃነም ገቡ። ወደ ቤተ ክርስቲያን የሄዱ ነበር። ነገር ግን አሁንም በቤታቸው ኃጢአተኛ ሕይወት ይኖሩ ነበር። ብዙዎች ወደዚህ ቦታ ይደርሳሉ። ለዓለም ምሕረት ለምኑ አለን። እኛም ለዓለም ምሕረት እየለመንን በሙሉ ልባችን እየጸለይን ማልቀስ ጀመርን። ከዚያም ኢየሱስ ሰይጣን ሰዎችን ወደ ሲኦል ለማጥመድ ምን ያህል ወጥመዶችን እንዳዘጋጀ ነገረን። ሲኦል ፈጽሞ አይጠግብም። ሰይጣን የቻለውን ያህል ብዙ ሰዎችን ወደዚያ ማጥመድ ይፈልጋል አለን። በዓለም ላይ የተስፋፋው የአጋንንት ብክለት። በምድር ላይ ሰዎች የሚጠቀሙባቸው ብዙ ነገሮች በእውነቱ በሰይጣናዊው መንግሥት የተሠሩና በአጋንንታዊ ኃይል ሰዎችን ለመቆጣጠር የታሰቡ መሆናቸውን ኢየሱስ ነገረን። ምግብ፣ መጠጥ፣ ልብስን ጨምሮ በጣም ብዙ ነገሮች እንዳሉ ነገረን። ሰይጣን በየቦታው ሰርጎ ገብቷል። ለዚህ ነው ክርስቲያኖች አሁን በጸሎት መነሳት ያለባቸው። ሰዎችን እንዲይዙና ኃጢአት እንዲሰሩ ተጽዕኖ እንዲያደርጉባቸው የተመደቡ አጋንንት አሉ። ለዚህ ነው የምንገዛውን ማንኛውንም ነገር በእግዚአብሔር እጅ አሳልፈን መስጠትና ሊመጣ የሚችለውን ሰይጣናዊ ኃይል መደምሰስ አስፈላጊ የሆነው። በቴሌቪዥን እና በተለያዩ ሚዲያዎች የሚተላለፉ ፕሮግራሞች ሰዎችን ወደ ገሃነም ለማጥመድ ከሚያደርጋቸው ትልልቅ ማጥመጃዎች አንዱ እንደሆኑ ነገረን። ጌታ እንዲህ አለ፣ እነዚያ በቲቪ እና በመሰል ሚዲያዎች ላይ የሚታዩ ክርስቲያናዊ ያልሆኑ ፕሮግራሞች እናንተን ለማዝናናት ሳይሆን ወደ ገሃነም ለመውሰድ የታሰቡ ናቸው አለን። ብዙዎች በቲቪ ምክንያት ገሃነም ውስጥ አሉ። ብዙ ፊልሞች በሰይጣን ተጽፈው በሱ ወኪሎች የሚተወኑት ሰዎችን ወደ ገሃነም ለማጥመድ ብቻ ነው። የሰው ልጆች በዚህ ወጥመድ ውስጥ ሲወድቁ ማየት ልቤን ይሰብረዋል። ዓለማዊ ቲቪን አትመልከቱ፣ ወደ ገሃነም ይወስዳችኋል። ወደ ኃጢአት ለመምራት ነፍሳችሁን ለማጥፋት የሰይጣን ማጥመጃ ነው አለን። ሥጋችሁን መስቀል አለባችሁ። የሥጋችሁን ምኞት አትታዘዙ፣ ለመንፈስ ቅዱስ ታዘዙ ካለን በኋላ ጌታ የካርቱን ገጸ ባህሪያትን የሚመስሉ አጋንንትን አሳየን። አንዳንዶቹ ከአንዳንድ የክርስቲያን ካርቱን ፊልሞች የመጡ ገጸ ባህሪያትን እንኳ ይመስሉ ነበር። እነዚህ አስደነገጡን። ነገር ግን ጌታ የክርስቲያን ፕሮግራሞች የተባሉት ሁሉ በእውነት ክርስቲያን እንዳልሆኑ ነገረን። ብዙዎቹ መደበቂያ ብቻ ናቸው። እናም የክርስቲያን የሚለው ስም ክርስቲያኖች እንዲመለከቷቸው ለማጥመድ ብቻ የታሰበ ነው። በእውነቱ ግን ኃጢአትን ለማስፋፋትና ሰዎችን ወደ ገሃነም ለማምራት የታሰቡ ናቸው። በሰይጣን ተጽፈው በሱ ወኪሎች ወደ ምድር የመጡ ብዙ ፊልሞችን፣ መጽሐፍቶችን እና የልጆች ካርቱን ፊልሞችን አሳየን። የገለጠልን የአጋንንት የካርቱን ፊልሞችና አሻንጉሊቶች በርካታ ናቸው። እነዚህ ካርቱኖች በሙሉ እንዲቆጣጠሯቸው የተመደቡ አጋንንት እንዳሏቸው ነገረን። ሰይጣን ምን ያህል ጨካኝ እንደሆነ ማየት ትችላላችሁ። ልጆችን እንኳ ሳይቀር ወደ ገሃነም ማጥመድ ይፈልጋል አለን። ዓለም የጨለማ ቦታ ሆናለች። ለዚህ ነው በምታደርጉት ነገር ሁሉ በመንፈስ እንድትመረምሩ ምፈልገው። ዓለማዊ ሙዚቃ ወይም ዘፈን ወደ ገሃነም እንደሚመራ እሱም ከሰይጣን የመጣ ወጥመድ እንደሆነ ነገረን። ሰው ሰራሽ መዋቢያዎችን አስወግዱ። ክርስቲያን ሴቶች በማንኛውም መንገድ ሰው ሰራሽ ወይም አርቲፊሻል እንዲሆኑ እንደማይፈልግ ነገረን። ሰው ሰራሽ ጸጉር፣
ጌጣጌጥ፣ ጉትቻ፣ አምባር፣ ሰው ሠራሽ የዐይን ሽፋሽፍት፣ ሰው ሠራሽ ጥፍር፣ የጥፍር ቀለም፣ ሊፕስቲክ፣ የዐይን ቅንድብ እርሳስ ወይም ኮል ወይም ከነዚህ ሜካፖች ማናቸውንም እንዳይጠቀሙ በተፈጥሯዊ መልካቸው እንዲሁ እንዲቀጥሉ ይፈልጋል። በተፈጠራችሁበት መንገድ ኩሩ፣ እርሱን ደስ የሚያሰኘው ያ ነው። ይህንን ሲናገር ጌታ በድምፁ ውስጥ ቁጣ ነበረ። እኔ የፈጠርኩትን ለመለወጥ ለምን ትሞክራላችሁ? እነዚያ ነገሮች በልጆቼ ላይ አልፈልጋቸውም። እነዚያን ነገሮች ከፈለጋችሁ እነዚያን ነገሮች የምታደርጉባቸውን የራሳችሁን ሰዎች ለምን አትፈጥሩም? የሠራሁትን አትለውጡ። እነዚያ ሰው ሠራሽ ነገሮች ሁሉ ከሰይጣን የመጡ ናቸው። በልጆቼ ላይ አልፈልጋቸውም አለን። አስወግዷቸውና ንስሐ ግቡ፣ ወደ ገሃነም ያምሯቸዋል። ጌታ በጣም አስደንጋጭ ነገር አሳየኝ። አንዲት ሴት መልክ ያላት ጋኔን አየው። ያንን ነገር ሁሉ ለብሳ ነበር። ሰው ሠራሽ የዐይን ሽፋሽፍት፣ ሊፕስቲክ፣ በሰውነቷ ላይ የተጣበቀ የተገላለጠ ልብስ ለብሳለች። እነዚህ ነገሮች ከየት እንደመጡ የተረዳሁት ያኔ ነበር። ከራሱ ከሰይጣን ነው። እነዚህ ነገሮች ከገሃነም የመጡ መሆናቸውንና ሰይጣን የሰውን ልጆች ለማታለል ወደ ምድር እንዳመጣቸው ነገረን። እያጋነንኩ አይደለም፣ ጌታ እንደተናገረው ነው የምናገረው። ሁላችንም አንድ ቀን በእግዚአብሔር ፊት የምንጋፈጠው እውነት ስለሆነ ይህንን ለእናንተ ማስጠንቀቅ የኔ ኃላፊነት ነው። እውነቱን እየነገርኳችሁ ነው። ኢየሱስ እነዚያን ነገሮች አይወድም። እኛ እርሱ እንደፈጠረን ስንሆን ደስ ይለዋል። የነገረን ይህንን ነው። ክርስቲያን ሴቶች ጌጣጌጥ እንዲለብሱ እንደማይፈልግ ነው። ቀጥሎ በአንድ ረጅም ግንብ ላይ የቆመች ዕርቃኗን የሆነች ሴት አየሁ። ምንም እንኳ በረጅም ግንብ ላይ ሙሉ በሙሉ ዕርቃኗን ብትሆንም ጋኔን መሆኑን አወቅሁ። ይህ ጋኔን እጆቹን በመጠቀምና በመቀመጥ ዕርቃኑን በከፊል ለመደበቅ ይሞክር ነበር። ነገር ግን ምንም አይነት ልብስ አልለበሰም ነበር። ኢየሱስም ይህ በዓለም ላይ ሴቶችን የሚቆጣጠረው የዕርቃንነት ጋኔን ነው። ለዚህ ነው በሕዝብ ፊት ዕርቃናቸውን ወጥተው አካላቸውን በከፊል ብቻ የሚሸፍኑት አለኝ። ኢየሱስ ሌላም ነገር ነገረኝ። ይህ የዕርቃንነት ጋኔን ወደ ብዙ አብያተ ክርስቲያናትም ገብቷል ብሎ ነገረኝ። የተሟላ ቅድስናን እንደሚፈልግና መጽሐፍ ቅዱስን በሙሉ ልንታዘዝ እንደሚገባ ዓለም ወደ ቤተ ክርስቲያን እንደገባች አሁን በቤተ ክርስቲያን ያሉ ሰዎች ልክ እንደ ዓለማዊ ሰዎች እንደሚለብሱ ነገረኝ። ሰይጣናዊ ሙዚቃን፣ ሮክን፣ ሂፕሆፕን ወደ ቤተ ክርስቲያን አምጥተዋል። ጌታ ይህን ሲናገር በድምፁ ውስጥ ቁጣ ነበረ። ለሕዝቤ ጊዜው በጣም አጭር እንደሆነና ሰዓቱ እየተዘጋ እንደሆነ ንገሪያቸው። ሙሽራዬን ለመሰብሰብ ስመጣ ወደ ኋላ መቅረት የምትመኙት ነገር አይደለም። የመታደግ እጄ ይነሳል፣ ያልተነገረ ሥቃይ በቅርቡ በምድር ላይ ይወርዳል አለኝ። ተዘጋጁ፣ አመጣጤ የከበረ ይሆናል። ጠባቂው ሕዝቡን ሊያስጠነቅቃቸው ይገባል። ቀጥሎ ድምፅ ሰማሁ። እርሱም ትንቢተ ሕዝቅኤል ምዕራፍ 33 ከቁጥር 6 እስከ 7 ብቻ አለ። ሳነበው እንዲህ ይላል፣ ነገር ግን ጠባቂው ሰይፍ ሲመጣ ቢያይ፣ መለከቱንም ባይነፋ፣ ሕዝቡም ባይጠነቀቅ፣ ሰይፍም መጥቶ ከእነሱ ሰውን ቢወስድ፣ ደሙን ግን ከጠባቂው እጅ እፈልገዋለሁ። አንተም የሰው ልጅ ሆይ ለእስራኤል ጠባቂ አድርጌሃለሁ። ስለዚህ ከአፌ ቃሉን ስማ፣ ከእኔም ዘንድ አስጠንቅቃቸው ይላል። ትንሽ ኃጢአት ብላችሁ የምታስቡት ሐሜት እንኳን ወደ ገሃነም ሊመራችሁ ይችላል። በጌታ ስላሉት ወንድሞቻችሁና እህቶቻችሁ በአጠቃላይ ስለ ሰዎች በሌሉበት ክፉ ወሬ አታውሩ። የራሳችሁን ሥራ ስሩ። ሰዎች ሲደክሙ ካያችሁ ስለ ጉዳዩ ራሳቸውን አነጋግሯቸው፣ ጸልዩላቸው። በገሃነም ያሉ ብዙ ሰዎች እግዚአብሔር እየተጠቀመበት ያለውን ሰው በዕድሜ ወይም በሌላ በማንኛውም ምክንያት በመናቅ የሰሩትን ስህተት እንዳትሰሩ ተጠንቀቁ። እግዚአብሔር ሊጠቀምበት የፈለገውን ማንኛውም ሰው ሊጠቀም ይችላል። ማስጠንቀቂያዎቹን ስሙ፣ በጠበበው ደጅ ግቡ።